ምን የኔው ሸላይ ገርማችኋል እንዴ? ስንጥር የምታህል ነገር ይዛችሁ መጣችሁ። እኔ ሌላ ዜጋ እኮ ነው፣ ሚስቴ ሌላ ዜጋ እኮ ናት። አይቀበሉም እኮ ስንጥር ይዛ ተከታታዮች እንደምናችሁ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬም እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ተሰብስበዋል። በተሰበሰቡ ቪዲዮዎች እንስቃለን፣ እንገረማለን፣ ኮሜንት እንሰጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያስፈልጋል። አባቴ ሰብስክራይብ አድርገው፣ ሰብስክራይብ ያርጊ፣ አናቲ ሰብስክራይብ አድርጉ። ወናሽ ቪዲዮን ላይክ በማድረግ እንጀምራለን። ይቅርታ ወንድሜ፣ ሰላም ነው? ሰላም። ከህዝቤ ቲቪ ነበር የመጣነውና ሶሻል ኤክስፐሪመንት እየሰራን ነው። እሺ። ከ30 ቀናት ውስጥ ከወር ውስጥ የሚመች ቀኖች ምን ከአንድ እስከ 30 አንድ በጣም አሪፍ። ኦኬ። ሁለት ምርጥ ቀን ነው። በቃ ሁለት አሪፍ ቀን። ኦኬ። ሶስትም አሪፍ ቀን ነው። ከዛ በኋላ ግን አይመችም። እሺ፣ እናመሰግናለን። ምንድነው ስራ? የመንግስት ሰራተኛ። ኦኬ። አይገርምም? አባቴ ደሞዟ ታልቃለች። ገብቷል። እናንተስ የሚመቻችሁ ቀን አለ? ማለትም ከ30 ከሱ ከመረጠው ውጪ ማለት የሚመቻችሁ ቀን በወር ውስጥ ኮሜንት ላይ አድርጉልኝ እንዴ። እኔ የምለው ግን ሰው ግን እንዳለብሶቱ ሌባ ላይ ነው እንደሚወጣው። በቃ ሀበሻ ሲባል ነፃ ነገር ይወዳል። ነፃ ውጤ ተደባደብ ቢባል የማይደባደበው ሌባ ተያዘ ሲባል በቃ አሰንዝሩኝ፣ በቃ መውገር ውገሩ ሌባውን። በመሃል ቤት የሚጎዳ ስንት አለ። ይሄ ገጠመኝን ልንገራችሁ፣ ማንም እንዳያሳልፉ። አንድ ቀን ሊገጥማችሁ ይችላል፣ ተጠንቀቁ ማለት ነው። ባለፈው ነው ኃይለኛ የታክሲ ግፊያ ነውና እየተጋፈው ከኋላ በቃ ይተሻሸኛል። በቃ አላማረኝም እና ጨንቆኛልና 4000 ምናምን ብር ኪሴ ውስጥ ይዤ ነበር። በብርሃን ፍጥነት እኔ ምን አይነት አስማት እንዳላችሁ አላውቅም። ውጥት ታረገው ማለት ዞሮ ስል እንዳጋጣሚ ኪሱ ሲከታየውት። ከዛ በኋላ ጋማ ይዤ አምጣ ገንዘቤን ምናምን አልኩት ማለት። ከዛ ሳትሉ ሌባ ሪቢልስ ወይኒ በራሱ በእናት ተበላ የምር ብሎ የሌላ አክቲንግ የሌላ ካራክተር ውስጥ ገባ። ተንተባተብኩ። ምን አባቴ ልበል? ጓደኞቹ ናቸው ምስል ክብብ ማጅራቴ ምናምን ነገር እንደ ሌባ በቃ ውሻ አረጉኝ። ሰው ምናምን አረ ስለ መድኃኒዓለም አረ ስለ ረጋም ምን አባቴ ልበል? ቲክቶክ ሁላ ከፍቼ አረኔ ይኸው ቲክቶክ ሁላ ምን ሊያሳምንልኝ? በቃ ምለው ማረገው ጠፋኝ። የኔ ነው ምናምን እንዳልን ገንዘቡ ላይ ሰማይ ጻፍበት። ስልክ አይደለ ፓስወርድ ለደውል ሲማለው አትሉ ምንም። በቃ ተንተባተብኩ። ተሰርቄ በሌባው ተበለጥኩ። በሌባው ካራክተር ማለት የኔ እውነተኛ ማንነት እሱ በካራክተር በለጠኝ። ከዛ በኋላ በቃ አይጠየቅም። በቃ ሌባ እንዴት እንደሚመታ ታውቁታላችሁ። የሚያልፍ ሰው ሁሉ የጫማውን ሶል ፊቴ ላይ እያሳረፈ ምን ያልተመቀ እንደቤን አገጬ ከሹኝ ወደ ቤት እንደዚህ እንደ እባብ እየተሳብኩ ነው የደረስኩት። አለመታሰሪ ራሱ ምን አይነት ጊዜ ላይ ደረስን። አመሰግናለሁ። በነገራችን ላይ እኔም እንደዚህ የደረሰበት ሰው አይቻለሁና ወይ ብር ተሸክማችሁ አትዩ ወይ ደግሞ ራቅ ብላችሁ ነው መጮህ ያራሱ ያለባችሁት። ወደ እናንተ ወደ ራሳችሁ ነው የምለውጡት ሰዎችና በግሩፕ ስለምሰሩ ብር ተሸክማችሁ ባትሄዱ አሪፍ። ወንዶች ትልቅ መቀመጫ ያላትን ሴት ለምን ይወዳሉ? ይሄን እንደ ጥያቄ ሐሳብ ያዙልኝ። የኦክስፎርድ ዩኒቨርሲቲ ጥናት እንዳመለከተው ከሆነ ትልቅ መቀመጫ ካላቸው ሴቶች የሚወለዱ ህፃናት ጎበዝ፣ ብልህና ደስተኛ የመሆን እድላቸው ከፍተኛ ነው ይላሉ። ለዚህም እንደ ምክንያት ያስቀመጡት ደግሞ ለህፃን ልጅ አእምሮ እጅግ በጣም ወሳኝ የሚባለው ኦሜጋ 3 ፋቲ አሲድ በሴቷ መቀመጫ በብዛት ስለሚገኝና ጡት በምታጠባበት ጊዜ በበቂ ሁኔታ ወደ ህፃኑ ስለሚሄድ ነው። ይህም ለህፃኑ ችሎታ ከፍተኛ አስተዋጽኦ አለው ይላሉ። ለካ ወንዶች ትልቅ መቀመጫ ያላትን ሴት የሚወዱት ለልጆቻቸው ብለው ነው። እውነት ነው። እናታችሁ አሁን ኮሜንት ሰመረ ባንክ የመጀመሪያው ምስላችን እንግዲህ ይሄ የምትመለከቱት ምስል ነው። እንትን ነው አሁን በየቦታው ይሄ ጥያቄ አልሰለቻችሁ? መንገድ ላይ ያስቆማችሁ አካውንት ክፈት
ልክ ገንዘብ አጠራቅሞ በቃ እንደዚህ ፍትፍት እንደሰጠ ሰው አካውንት ክፈት ከሌ ባንክ ባላለው አካውንት ክፈት እንዴ እናንተ በየቀኑ በተቋቋማችሁ ቁጥር እኔ መንገድ ላይ ሃይጃክ እየተደረኩ ወደ ስራ ከመሄድ ተቆሁና ባንኩን ገንዘብ ካለኝ ከፍታለሁ የሚተርፍ ገንዘብ ካለኝ ከዛሬ ኑሩ አሁን መረራቸው እነዚህ ሰዎች የማንኛውም ባንክ ሰራተኞች በስራ ሰዓት ወደ ጽፈት ቤቱ መግባት የባንክ ቡክ ክፈቱ የሚል ጥያቄ ይዞ መግባት እንደማይቻል እናስታውቃለን ስራ እንስራበት ነው እኔኮ እዚህ ውስጥ መግባት አይቻልም በተለያየ ምክንያት አቃለሁ እንደዚህ ክልክል ነው አቃለሁ የባንክ ቡክ ክፈቱ ጥያቄ በቃ አሁን ከተማ ሙሉ እንደዛ ነው ቢዝነስ አንዳንዴ የሚሰራባቸው ነገሮች የተወሰነ ሌቭል መያዝ አለባቸው ለምሳሌ ባንክ የሆነ ፋይናንሻል ተቋም ተለቅ ያለ ፋይናንሻል ተቋም ሪል ስቴት ትልቅ ሪል ስቴት ነው የሆነ ፋይናንሻል ተቋም ነው ትልቅ ከሱ ደግሞ አነስ ያለ ከባንክ አነስ ያለ ብድርና ቁጠባ አለ ህብረት ስራ አለ በስልክ ይመጣል ባንክ በቴሌቪዥን ማስታወቂያ ይመጣል በተለያዩ ነገሮች ይመጣል ከሱ አነስ ያለው ህብረት ስራ እንደዚህ ማህበራት ቁጠባ ማህበራት ደግሞ እንደው በመስሪያ ቤት በግሩፕ በሆነ ስልክ ጥሪ ነው ነገር ሊንክ ያደርጋል ከዛ ያነሰ እቁብ ሲሆን በሰፈር ሰው ይመጣል እቁብ ትገባለህ እንዴት ነው ጥሩ እቁብ አለኝ እንደዚህ ታረጋለህ ትባላለህ እቁብ እያነሰ ነው ይመጣው አሁን አለው አካሄዳለሁ አቀራረብ ባንክ መንገድ ላይ ቆሞ ይቅርታ የኔ ወንድም እያለ ልክ እንደ የስብከት ወረቀት እንደሚሰጥ ሰው ቡክ ትከፍታለህ በሞቴ በእናት ያለ ገንዘብ ክፈት ምን ይሰራልሻል ያለ ገንዘብ ስለከፈትኩ ባለፈው አንዷ ችግር የለውም ገንዘብ ተቀማጭ ባይኖረው ፎቶም ባይኖር ክፈት ፎቶ የለኝ ተቀማጭ የለኝ እንዴ ምንድን ነው የምሰራልሽ እኔ ደግሞ ካስከፈቱ በኋላ እኮ ነው ችግሩ ካስከፈቱ በኋላ በቃ እንደ ብር ልታስገባ ስትሄድማ እንክብካቤው አለ አባቴ ልታስወጣ ስትሄድ አራታው በእናት ቀብረረ ነው የምሉብህ ማለት ነው ልክ ራሳቸው ከራሳቸው ኪስ ነው የሚሰጡት ያንተው ብር ሙድ ይዙባል አባ ሽማግሌዎች መጥተዋል መጡ በቃ ግቢ አንቺ ጓዳ ግቢ እሺ እሺ ግቡ ሰላም ለዚህ ቤት ሰላም ለዚህ ቤት እንደምን አረፈዱ ደህና ያው እንግዲህ እንደ ወጉ እንደ ባህሉ በማርና ወተት ያሳደጓትን ልጆትን ሰገን መነን አው መነን ለልጃችን አለማየሁ ሞላ ልንለምን የመጣ ነው ወንድሜ ዘለቀ ባላለው የመነን የቀድሞ ፍቅረኛ ነኝ ዛሬ ደግሞ ለወንድማችን ሽማግሌ ሆኜ በመምጣቴ ጉዳዩን እንደ ታሪካዊ ክስተት ቆጥረዋለሁ እሺ ጥሩ ቁጭ በሉና እናውራ ጌታዬ በደንቡ በባህሉ መሰረት የእርሶን ቃል ሳንቀበል እንኳን አንቀመጥም መልካም ለመሆኑ ልጁ ምን አለው ጌታዬ ከፍተኛ አቅም አለው አቅም ሲባል እዚህ ቦሌ መድኃኔዓለም ያለውን ሸዋብር ህንጻን ያውቁታል ምን በረዱ ይሄ ባለ 7 ፎቁ 9 ፎቅ ያለው 9 አዎ ወንድማችን 9ኙንም ፎቅ ያለ ምንም ሊፍት መውጣት አቅም አለው እንግዲህ በመልክ አናውቀውም አይተነው አናውቅም ፎቶ በጠይዛችሁ የሆነ እሱን ጌታዬ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ ወንድማችን መልክ በቃል ለመሳል በጣም ያዳግተኛል ግን በዜማ ልሞክር እስከሰና በለው ጥላትህን እንደ በሬ ቀድመህ ረዳው አይነት መልክ ነው ያለው ምን ልበሎት አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው ተምሯል አዎ ከመከራ ተምሯል ተምሯል አመልስ አለበት ጌታዬ አመልስ ሲሉ አምሽቶ ይገባል አምሽቶ አይገባም በዛ ያራል ጥሩ እቺን ወስኪ እሱ ልኮ ነው አዎ ስለ አዎ ይሄን ወስኪ ላከው እርሱ ነው
በቅናሽ ሽጥላቸው ብሎናል። 7000 ብር ወስዱታል። በቅናሽ አስበሃል? ለኤክስ ሽምግልና ስትሄድ ማሻላ 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 ወለድ ኤሪትሪያ ማሻላ we don't care አናቅሽ ወንድሜ እቺን እንስሳት አቃታል አታቃትም ከየት ታመጣዋለህ ማለት ነው ካወካት የት ነው ያለችው የት ናት እና ምን አስገርሟት ነው እንደዚህ አፏን ያዘችው በምን ተገርማ ነው የምትኖረው ያው እናንተ ሰፈር ነው ምን እንዳስገርማት ልንገር ቪፒኤን እስከዛሬ አለ መጥፋቱ ትልቅም ይሁን ትንሽ ልክ ሲገባ ሴት ልጅ መጮህ አለባት ይሄ ሴቶች ግዴታ ነው መጮህ ያለብን እቤት ውስጥ ባብ ሲገባ ትንሽ ነው ትልቅ ነው ተብሎ ዝም አይባልም መቼም ጎረቤት እንዲረዳ ደርቲ ማይንድ ትላል እንደኔ ይልካለ በማንድ የሆነ በቃ ለየት ያለ ፎቶ ሊያብዛችሁ የሚገርመው ደግሞ አዲስ አበባ ውስጥ የልቤ አዛዥ አለቃ ምን ልሆን ወደድኩ በቃ አስበው ነው ይመቻችሁ ነገራችን ላይ እንቁራሪት ስታይል ነበር እንቁራሪት ስታይል ይሁን አረ ተወኝ በእናትህ ምን አስቃበጥሽ እረፍ ብለሽ ቁጭ አትይልኝም እናቴ ከባርነት ላውጣህ እያለች ቆዳና ዋደህ የበቀለው አካል ሆንክ እንጂ እኮ አንተን አይመለከትም ነበር በእኔ ምክንያት እኮ ነው አምኖሽ ማስረጃዎችን በሙሉ ይሰጣል ምን ይገርማል ታዲያ በአንተ ምክንያት ሲያምኑኝ በዛሬው ምክንያት ደግሞ ተካዱ አለቀ ይኸውልሽ ይሄ ሰውዬ እኮ አለቃችን እንጂ አባታችን አይደል አረ ይችላል አባትማ ሊሆናችሁ አይችሉም እንጂ ቀድሞ ነገር የእናንተ ቢጤ ፍንዳታ ስለሆነ አይደል እንደናንተ ስትክዱስም አብሮ የሚከዳው እሺ እሱ አሁን ምን ያደርግስ እያወራ ያለው ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም ይገባል አትለማውጣት ምናምን የሚሉት አለቃችሁም ሆነ እናንተ ቢያንስ በዚህ ሰሞን የዘሪው ልጅ ስለተሸከመችው ሴት ታስባላችሁ ገባ ሄሎ ደማ አንተ ማን ነህ ቴዲ ነኝ እንዴ አንቺ የሰው ሰነጅሽ ነው የልጅሽን አባት ፈልጊው ምንድን ነው የምትለው this is terrorism እሺ እንኳን አንተ ስለሽ እኮ ምን አልችላሽ ጉዳይ ተለማመጥ ሻላውዛሽም አንቺ አሳፍሽ እንደ መንደራሽ ይመስላልሽ እና ብር ለራስ ምንድነው ዘጋችሁ ቆየችሁ አንደኛ የምር እስካሁን የያዝኩት ቪዲዮ ይሄንን ይመስል ነበረ በሌላ ቪዲዮ በቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ ቪዲዮን ላይክ ማድረግ እንዳትረሱ